ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ምሳሌ 22 ቁጥር 6። ይህ ሂድና የሠራውልህን መስክር ተብሎ በኢየሱስ ክርስቶስ የተሰጠኝን ትእዛዝ በመቀበል የቀረበ ታላቅ ግሩምና ምስጢራዊ የሆነ የእግዚአብሔር ሥራ ታሪኬ ነው። አንድ ሰው መጥፎ ዕድልን እንደ የተወሰነ የዕድል ሥራ አድርጎ ሊወስድና በመሆኑም የሕይወታችንን ክንውኖች መለወጥ እንደማንችል አድርጎ ሊያስብ ይችላል። ለተወሰነ ደረጃ ያህል ይህ እውነት ነው። የእግዚአብሔር ልጅ ክርስቲያንን አስመልክቶ ግን ሕይወቱ በቅድ ያለች ናት። ምሳሌ 16 ቁጥር 9። የዚያ ዕቅድ መሟላት ወይም አለመሟላት ግን በአንዳንድ ምክንያቶች ላይ የተወሰነ ይሆናል። ይኸውም የግለሰቡ ወደ እግዚአብሔር መቅረብ፣ የግለሰቡ ስለ ሕይወት ፍጻሜ ያለው አመለካከትና ግለሰቡ የሚኖርበት ህብረተሰባዊና መንፈሳዊ ሁኔታዎች ናቸው። የሕይወት አቅጣጫ አንዳንድ ውጫዊ ከሆኑ ነገሮች ግጥሚያ ይደርስበታል። ውድቀቱ የሚሆነው ግን በአንድ ወይም በሌላ መንገድ ፈቃድህን ስትሰጥ ነው። ይኸውም ለመልካም ወይም ለመጥፎ፣ ለመውደድ ወይም ለመጥላት፣ ለማወቅ ወይም ላለማወቅ ነው። የመታዘዝ ፈቃደኝነት አዲስ ለተወለዱ ክርስቲያኖች ታላቅ ኃይል ሲሆን፣ ያለመታዘዝ ደግሞ ኃጢአተኞችን የማጥፊያ ኃይል ነው። አንድ ሕፃን ብቻውን ሲተው ከሁለት ኃያላት በአንዱ ቁጥጥር ስር ይውላል። ይኸውም በጥሩ ወይም በመጥፎ፣ በትክክል ወይም በስህተት፣ በእግዚአብሔር ወይም በዲያብሎስ ነው። እያንዳንዱ ሰው ከነዚህ ከሁለቱ የሕይወት ኃያላት ግጥሚያ ይኖርበታል። ስለዚህም በየትኛው መኖር እንዳለበት መምረጥ የእርሱ ፋንታ ነው። መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ብሎ የሚናገረው ለዚህ እንደሆነ አምናለሁ። መቼም ለአንድ ሕፃን ልጅ ልብ እጅግ ውድና ቅርብ የሆነችው እናቱ እንደሆነች ሁላችንም እንስማማለን። እናትና አባት የሌላቸው ሕፃናት እናትና አባት ካላቸው ሕፃናት የበለጠ ለዲያብሎስ ውጊያ የተጋለጡና እድለቢሶች ናቸው። እናት የሰውነትና የነፍስ ጠባቂ ናት። ነገር ግን ሁለቱንም ላጣ ሐዘኑ እጥፍ ይሆናል። ውስብስብ በሆነ ሁኔታዎች ውስጥ ለገባ ደግሞ እጅግ የላቀ ይሆንበታል። ታሪኬ የጀመረው ከ22 ዓመት በፊት አነስተኛ ኢሞ በምትባል መንደር ውስጥ ነው። ቤተሰቦቼ ከሀብታም የሚመደቡ አልነበሩ። ነገር ግን አባቴ ከአያቴ 42 ሄክታር መሬት የወረሰ ሲሆን ይህም በረከት ዛሬ በቤተሰቡ ታሪክ ውስጥ የማያውቀውን መጥፎ ዕድልን አመጣ። አባቴ በቅርብና ሩቅ በሆኑ ዘመዶቹ በጣም ይቀናበት ነበር። ይህም ለምን እንደሆነ ባላውቅም ምናልባት ሰፊ በሆነው በወረሰው መሬቱ ምክንያት ሳይሆን እንዳልቀረ ገምታለሁ። እናትና አባቴ እንዲሁም ፍቅር፣ ማርጋሬት፣ አማኑኤል እና ቼነር ከተባሉት ልጆቻቸው ጋር ደስተኛ ቤተሰብ ሆነን እንኖር ነበር። ወላጆቼ ሁለቱን ሴቶች ልጆች ከወለዱ በኋላ እኔ የተወለድኩት 14 ዓመት ቆይቶ ሲሆን በቤተሰብ ውስጥ ብቸኛ የሆንኩ ወንድ ልጅ ነበርኩ። ከኔም በኋላ ታናሽ ቼነር ነበረች። ይህም ለቤተሰቡ እውነተኛ ደስታን አመጣ። ነገር ግን ይህ ደስታን በጣም በመወዳት በምትሳሳልኝ በነበረችው እናቴ ሞት ምክንያት ረጅም አልሆነልንም። እናቴ ሞተችው በጠንቋይ ምክንያት እንደሆነ ተደርጎ ይነገራል። ከ4 ዓመት በኋላ አባቴ ሲሞት እንደገና ጂዶ ተብሎ በሚጠራ የጥንቆላ ስራ ላይ ሰይጣን ተናዶበት እንደገደለውም ተወራ። ከወላጆቼ ሞት በኋላ 2 ዓመት በኋላ የመጀመሪያዋ ታላቅ እህቴ ፍቅር የት እንደደረሰች በማይታወቅ ምስጢራዊ አጠፋፍ ስትጠፋ፣ ከእርሷ ቀጥላ ያለችው ማርጋሬት ደግሞ አበደች። ይህ ሁኔታ ደስተኛ መሆን በሚገባው ቤተሰብ ላይ እንደ ሰንሰለት የተያዘ ሐዘንን አመጣ። ትምህርቴን ጨርሼ አይተም 2ኛ ደረጃ ትምህርት ቤት ውስጥ ገባሁ። ቀጥሎም እስከ 3 ክፍል ድረስ ከተማርኩ በኋላ ለትምህርት ቤት የምከፍለውንና ለሌሎች ጉዳይ የሚሆነኝን ገንዘብ በማጣቴ ትምህርቴን አቋረጥኩ። ብዙም ሳይቆይ አያቶቼ ሞቱ። የቀብሩ ስነ ስርዓት ከተፈጸመ በኋላ የማላቃቸው ዘመዶቼ ታናሽ እህቴን ቼነርን ወሰዷት። እስከ ዛሬ ድረስ የት እንዳለችም አላውቅም። ከከፍተኛ የእንክብካቤ ጉድለት የተነሳ ወደ አባቴ ቤት ተመልሼ በ13 ዓመቴ ብቻዬን ለመኖር ተገደድኩኝ። በእውኑ የ13 ዓመት ልጅ እንዴት ብቻውን በአባቱ ጠላቶች ከዚያም ደግሞ በራሱ ጠላቶች መካከል ሆኖ ራሱን እየመገበ ሊኖር ይችላል?
በጣም ፈራሁ። እነዚህ ሁኔታዎች ዋጋ ያለው ኑሮ ከእንግዲህ ወዲህ ልኖር እንደማልችል አድርገው አሳዩኝ። አንድ ቀን በአንደኛ ደረጃ ትምህርት ቤቴ ሳለሁ ጓደኛዬ የነበረው ቼንዱ የሚባል ልጅ አገኘው። ቼንዱን በጣም ይወደኝ ነበር። የደረሰብኝም ሁኔታ ሁሉ ስለሰማ ወደ ቤተሰቦቹ ወሰደኝ። እነሱም ዝግጁ ሆነው ተቀበሉኝ። እንደ ሁለተኛ ልጃቸውም አደረጉኝ። ሕይወቴ እንደገና ወደ ትክክለኛ ሁኔታ መጣ። በጥንቃቄም ተያዝኩ። እንደገናም ደስተኛ መሆን ጀመርኩ። ያኔም እናቴ በሕይወት ሳለች ወደ እርሱ የጸለየችለት አምላክ አንድ ቦታ እንዳለና ስለዚህም ይህንን አዲስ ቤተሰብ እንደሰጠኝ አወቅኩ ብዬ በአእምሮዬ ወሰድኩ። ይህንን መልካምነት ለ2 ዓመት ያህል ከተደሰትኩበት በኋላ እንደገና ሰይጣን አፈረሰው። ቼንዱም ቤተሰቦቹ ወደ አሞኒያ በሚባል ስፍራ ሲጓዙ በመኪና ቀይ አፈር ከጫነ ቴፐር ጋር ተጋጭተው ወዲያውኑ ሞቱ። ይህንን ዜና ስሰማ ተዝለፍልፌ ወደቅኩ። ሐዘኔንም በይበልጥ እናንተ ልትገምቱልኝ ትችላላችሁ። ከቀብሩ ስነ ስርዓት በኋላ መጽናናት ቻልኩኝ። ለሚቀቅሉ ሰዎች እንጨትን በማቅረብና በመላላክ ካገለገልኩ በኋላ መጨረሻ ወደ አባቴ ቤት ተመልሼ ራሴን ለመመገብ የአሽከርነት ስራን መስራት ቀጠልኩኝ። አስቸጋሪ የሆኑ ስራዎችን በእርሻና በአትክልት ቦታዎች ቀኑን ሙሉ ተጉዤ ከትላልቅ ሰዎች ጋራም ደግሞ አሳ ማጥመድ ቀጠልኩ። ከምኖርበት አካባቢ አንድ ሰው በእርሻው ላይ በቀን 50 ሳንቲም እየሰጠኝ እንድሰራ ቀጠረኝ። በእርሻው ቦታ ላይ ሆነን የሚከተሉትን ጥያቄዎች እንድመልስለት ኮስተር ብሎ አቀረበልኝ። መጀመሪያ አባቴን መሬት እንዳሳየው፣ ቀጥሎም ከዚያ መሬት ላይ ደግሞ እንድሰጠው፣ በሶስተኛም ደረጃ ቀኑ ሙሉ ከሰራሁለት በኋላ ደሞዜ በእርሱ ቤት እራት መብላት ብቻ እንደሚሆን ነገረኝ። በመጀመሪያ ደረጃ እንዴት የ13 ዓመት ልጅ አባቱን መሬት ያውቃል? በዚህ አይነት እድሜ ምንም ያህል ቅርበት ቢኖራቸው ለሌላው ሰው አሳልፎ ለመስጠት ምን መብት ነበረው? በመሆኑም የሰውየውን ጥያቄ ተቃወምኩኝ። እርሱም ተናደደ። ከዚያም በኋላ በዚያ ጫካ ውስጥ እንደሚገድለኝ ከልቡ ተናገረኝ። እኔም ፈራውና በመጮህ እርዳታን እየጠየቅኩኝ ሮጥኩኝ። እንዳጋጣሚ ቦታው ጥቅጥቅ ካለ ጫካ ውስጥ ራቅ ብሎ ስለነበረ ማንም ሊረዳኝ አልመጣም። እርዳታ ግን ከእግዚአብሔር ዘንድ ሆነልኝ። በጩቤ ሊወጋኝ ሞከረ። ነገር ግን ወጣት ስለነበርኩ አምልጬ ስሮጥ 1 ሜትር ከ82 ጥልቀት ካለው ጉድጓድ ውስጥ ወደቅኩኝ። በሳርም ተሸፈንኩኝ። ብዙ ፈለገኝ። ከዚያም ሊያገኘኝ ስላልቻለ ተስፋ ቆርጦ ሄደ። ቀጥሎ ከዚያ ውስጥ በትክክል ከወጣው በኋላ በሌላ መንገድ ወደ ሰፈር ተመለሱ። ይህንንም ጉዳይ ለሰፈር ሽማግሌዎች አመለከቱ። ነገር ግን ሁልጊዜ እናትና አባት የሌላቸው ልጆች የሚገጥም የተለመደ ችግር በመሆኑ ምንም እርምጃ አልተወሰደልኝም ነበር። ይህ ሁኔታ እውነተኛ ጥላቻ በወጣቱ ልቤ ውስጥ ተፈጠረ። ማንም አልወደደኝም። ማንም ስለኔ ግድ የሰጠው አልነበረም። ለምንስ ቤተሰቦቼ እንደሌሉ እያወቁ ሊገሉኝ ይፈልጋሉ የሚል ነገር በአእምሮዬ ተቀረጸብኝ። ሕይወቴ በችግር የተሞላች ሆነችብኝ። ከዚያ በኋላ በመንደራችን ወደሚገኝ ቤተክርስቲያን ተመልሼ የአሴምብሊ ኦፍ ጎድ ቤተክርስቲያን ሙሉ አባል ሆንኩኝ። አሁንም የዛ ቤተክርስቲያን አባል ነኝ። ነገር ግን የቤተክርስቲያኑ አባላት በተለይም አንዳንዶቹ ስለኔ የሚያውቁ ሆነው ሊጠነቀቁልኝ አልወደዱም። እዚህ ላይ እንዲተኮርበት የምፈልገው ነገር የቤተክርስቲያኑ ሙሉ አባል የሆንኩት ኢየሱስ ክርስቶስን ሳላውቅ መሆኑ ነው። እንደገና መወለድ ማለት ምን ማለት እንደሆነም አላውቅም ነበር። ዛሬም በእንደዚህ አይነት ሁኔታ በቤተክርስቲያን ውስጥ ያላችሁ ሁሉ ሕይወታችሁን ለጌታ ለኢየሱስ ክርስቶስ እንድትሰጡት እመሰክርላችኋለሁ። ቃሉ እንዲህ ይላልና ነው፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7። በዚህ ሁሉ ችግርና መከራ ውስጥ እያለሁ አሊስ ብቅ አለች። አሊስ በአንደኛ ደረጃ ትምህርት ቤት አብረን አንድ ወንበር ላይ ቁጭ ብለን የተማረንና በጣም የምንዋደድ ጓደኛሞች ስንሆን የ5 ዓመት ዕድሜ ልዩነት የነበረንና የምትበልጠኝ ልጃገረድ ነበረች። በዚህ በሕፃንነት ፍቅራችን ባደግን ጊዜ እንደምንጋባ ሁሉ ቃል ተግባብተን ነበር። በዚያን ጊዜ 11 ዓመት የነበረ ሕፃን በ5 ዓመት ከምትበልጠው ልጃገረድ ጋር ያው ምንም ትምህርት ሳይኖረው የሚበላው አንዳች ሳይኖረው ለጋብቻ ቃል ኪዳን ማድረግ የሚያስደንቅ ነበር። ከዚያም በኋላ ናሊስ አኩሬ ወደሚባል ከተማ ለሁለተኛ ደረጃ ትምህርቷ ሄደች። እዛም እያለች ብዙ የፍቅር ደብዳቤዎችን ተለዋውጠን ነበር። ዳግመኛ ከአሊስ ጋር ስንገናኝ እኔ 15 እሷ 20 ዓመት ሆነን ነበር። እሷ የሁለተኛ ደረጃ ትምህርቷን ጨርሳ ቤተሰቦቿ በሚኖሩበት ሌጎስ ከተማ በአንድ በታወቀ ባንክ ቤት ውስጥ ተቀጥራ ትሰራለች። አሊስ ከመጀመሪያ ጀምሮ ታውቀኝ ስለነበርና ችግሬንም የተረዳች ስለሆነ ይህንን በማስተካከል ፍላጎቷን አሟላችብኝ። አብረን እንደምንኖር ከነገረችኝ በኋላ በሌጎስ የሚገኘውን የቤት አድራሻዋንና 50 ብር ሰጠችኝ።
ይህ በህይወቱ ሙሉ በቀኑ ከ2 ብር በላይ አግኝቶ የለማያውቅ የ15 ዓመት ልጅ ታላቅ ዕድልና ደስታ እንዲሁም ከሰማይ የወረደ መና ያህል ሲሆን፣ በአንጻሩም ሌጎስ ብዙ ገንዘብና ለህይወት አስፈላጊ የሆኑ መልካም ነገሮች በሙሉ የሚገኙባት እንደሆነ አድርጌ ገመትኩኝ። ስለዚህ ወደ ሌጎስ ሄጄ የራሴን ገንዘብ ማግኘትና ሀብት ማከማቸት አለብኝ አልኩ። ወደ ሌጎስ መሄድ ብቻኛ የሆነ መሸሸጊያ መንገድ እንደሆነ አድርጌ ወሰድኩ። ከአባቴ ጠላቶች፣ ከእኔም ጠላቶች፣ ከረሃብና ከሌሎች ብዙ ችግሮች መሸሸጊያ እሱ ብቻ ነው አልኩ። መሸሽ፣ አዎ ከክፋት ሁሉ መሸሽ። አጀማመር ለሰው ቀን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ምሳሌ 14 ቁጥር 12። ክፎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና ውኆችም ጭቃና ጉድፍ ያወጣሉና ለክፎች ሰላም የላቸውም ይላል አምላኬ። ኢሳይያስ 57 ከቁጥር 20 እስከ 21። ታዲያ ሕይወትም ከኢየሱስ ክርስቶስ ውጭ ልክ በቃሉ እንደተጠቀሰው ነው። አሊስ የሰጠችኝን 50 ብርና አድራሻ ይዤ ነጻነት ለማግኘት ከስር ለመፈታት ወደ ደስታና ወደ ሌሎችም እነዚህን ወደ መሳሰሉ ለመሸሽ ትንሿን መንደሬን ትቼ ወጣሁ። ነገር ግን ቆይቼ እንደምታዩት በወጣቴው አእምሮዬ ውስጥ ከታዘለው ነገር ሁሉ እጅግ የራቀ ሁኔታ ነገር ያጋጠመኝ። ሌጎስ ደርስ ከዓይኖቼ እጅግ በጣም ውብ ሆኖ ከሚታዩ የተነሳ የመንግስተ ሰማያትና በአጠቃላይ መንግስተ ሰማያትን ሊመስል ይችላል ከምለው ነገር ሁሉ ጋር አወዳደርኩት። በጣም ረጅምና የሚያማምሩ ህንጻዎችን አየሁ። የሰው ሁሉ ፊት በደስታ የተሞላ እንደሆነ መሰለኝ። እያንዳንዱ ሰው ለራሱ ስራ የሚሯሯጥ እንደሆነና በዚህች ከተማ ያሉ ሰዎች እጅግ ስራ እንደሚበዛባቸውም ደግሞ አስተዋልኩ። በጣም ከመደሰት የተነሳ አሁን ነጻ ነኝ ብዬ ለራሴ ተናገርኩ። በአኮንቲኖ መንገድ ቪክቶሪያ ደሴት ስደርስ አሊስ ከቤተሰቦቿ ጋር ሆና ጥሩ አቀባበል አደረገችልኝ። ከአንድ ስፍራ እንደመምጣታችን ሁሉ ቤተሰቦቿ በደንብ ያውቁኝ ነበር። ነገር ግን ከልጃቸው ጋር ያለኝን ግንኙነት ምንም የሚያውቁት አልነበረም። ከዚያ በኋላ አሊስ ወደፊት የምታገባው ሰው እኔን እንደሆነ ለቤተሰቦቿ አስተዋወቀችኝ። ቤተሰቦቿም በጣም ደነገጡ። ነገር ግን ከጥቂት ውይይት በኋላ እኔ ትምህርቴን እንድቀጥልና ከጨረስኩ በኋላ የምንጋባ ቢሆን ምንም እንዳይደለ ተስማሙ። ይሁን እንጂ አሊስ ይህን ነገር አጥብቃ ተቃወመች። እንዲያውም ወዲያው ከእርሷ ጋር ሄጄ መኖሪያ ቤቷ ብሬያት እንድኖር ይህንንም እንዲፈቅዱ ጠየቀቻቸው። ቤተሰቦቿ ይህንን ሊቀበሉ አልቻሉም። እሷ ግን ግድ አለቻቸው። ከብዙ ክርክር በኋላ ሊገለጽ በማይችል ሁኔታ አሳመነቻቸው። እሺም አሏት። አብረንም ወደ ቤቷ ሄድን። በጣም ቆንጆ የሆነችው አሊስ በከተማው አንደኛ በነበረው ባንክ ቤት ውስጥ እንደምትሰራና እኔንም በጣም ሀብታም እንደምታደርገኝ ለህይወትም አስፈላጊ የሆኑ ነገሮችን ሁሉ እንደምትሰጠኝ ነገረችኝ። አንድ ቀንም እንደዚህ አለችኝ፣ ብቻ ዝም ብለህ ራስህን አረጋጋና ተደሰት ስትለኝ ስለ ሌጎስ መጀመሪያ ሳያት ያሰብኩት ትክክለኛ እንደሆነ አድርጌ እርግጠኛ ሆንኩ። ከጥቂት ወራት በፊት በዚያ አነስተኛ ጎዳና መንደር በጥላቻ በረሃብና በስቃይ ተከብቤ ኖርኩበትን አሁን በትልቅ ከተማ ውስጥ ሙሉ ዕቃ ባለው ቤት ውስጥ የፈለኩትን ልትሰጠኝ ቃል ከገባችልኝ ቆንጆዋ ሚስቴ ጋር አለሁ። ስጦታዎችን፣ ገንዘብን፣ ልብሶችን፣ ፍቅርን ሁሉ አዘነበችልኝ። በህይወቴ ሙሉ ዓለም በእንደዚህ አይነት ጥሩ ነገሮች የተሞላች ናት ብዬ አስቤ አላውቅም ነበር። በእርግጥ ዲያብሎስ አታላይ ነው። ቃሉ እንደዚህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ዮሐንስ 10 ቁጥር 10። አድማጮቼ ሆይ ዲያብሎስ ምንም ነጻ ስጦታ የለውም። ምንም ነገር ቢሰጣችሁ በለውጡ ነፍሳችሁን ለመውሰድ ሲል ብቻ ነው። ይህ የጤንነትና የደስታ ኑሮ ብዙም አልቆየም። ምክንያቱም ከ3 ወር በኋላ እንግዳ ነገሮች መታየት ጀመሩ። ሚስጥራዊ ልምምዶች። አንድ ቀን ማታ ጨለማ በሆነ ሌሊት ከእንቅልፌ ስነቃ በአጠገቤ
ቦ እየተባለ የሚጠራና ክብ ሆኖ በመቀመጥ አንገቱን ብቅ የሚያደርግ ትልቅ እባብ ተጋድሞ አየሁ። ልጮህም ፈለኩ፣ ነገር ግን አልቻልኩም። ሌላ ሌሊት ደግሞ ስነቃ የአሊስ ሰውነት በውስጡ አሳልፎ እንደሚያሳይ ዕቃ መያዣ ቦርሳ ሆኖ አገኘዋለሁ። ሌላ ሌሊት ደግሞ ስነቃ አንዴ ትጠፋለች፣ አንዴ ብቅ ትላለች። አንዳንድ ሌሊት ደግሞ ስነቃ እንግዳ የሆነ ድምጽ ወይም ዳንስ በሳሎን ቤት ውስጥ ሰማለሁ። ይህንን አስፈሪ ሁኔታ ልቋቋም ስላልቻልኩ ላናግራት ወሰንኩ። የመጀመሪያ መልሷ ቁጣና እንዲህ ያለ ከባድ ማስጠንቀቂያ ነበር። ይህን ጥያቄ ሁለተኛ ደግመህ እንዳትጠይቀኝ፣ አለበለዚያ ካንተ ጋር ያለን ግንኙነት የተለየ ይሆናል አለች። ከዚያም በኋላ ሕይወቴ በአደጋ ውስጥ እንደሆነች አወቅሁ። ይህንን ሁሉ ለማየት ከመምጣት ይልቅ በትንሿ መንደሬ ሆኜ የነበርኩበትን የስቃይ ኑሮ መረጥኩ። እጅግ አድርጌ ፈራኋት። ከሁለት ቀናት በኋላ ፈገግታ እያሳየችኝ አቀፈችኝ፣ ስጦታዎችንም ሰጠችኝ። በጣም አድርጋ እንደምትወደኝና እንደምትጠነቀቅልኝም ነገረችኝ፣ አጽናናችኝ። ሁኔታዎችን ሁሉ በኋላ እንደምትገልጽልኝ ነገረችኝ። ወደ አንድ የመዝናኛ የምሽት ክበብ ወሰደችኝ። እዚያም ሀብታም ልታደርገኝ ቃል የገባችልኝን አስታወሰችኝ። ከዛም ቀጥሎ እንደዚህ አለችኝ። አንድ ቀን እኔ የማውቃቸውን ነገሮች ሁሉ ታውቃለህ አለችኝና ወደ ቤት ተመልሰን ሄድን። ሕይወቴም እንደበፊቱ በትክክለኛነቱ ቀጠለ። ነገር ግን በውስጤ በአደጋ ውስጥ እንዳለው ተረዳሁ። እንዴት ላመልጥ እችላለሁ? ላምልጥስ ብል ወዴት እሄዳለሁ? እዚህ ላይ ሊተኮርበት የሚገባው ነገር የአሊስ ቤተሰቦች ወጣቷ ልጃቸው ኮስተር ብላ በጥንቆላና በርኩስ መንፈስ ስራ ውስጥ መዘፈቋን አለማወቃቸው ነው። እኔንም ሕይወቴን የምወዳት ከሆነ ይህንን እንዳልነግረባቸው ከባድ ማስጠንቀቂያ አስጠንቅቃኛለች። አድማጮቼ ሆይ የ20 ዓመት ልጃገረድ እነዚህን ነገሮች ሁሉ ታደርጋለች ብላችሁ ትገምታላችሁ? የውጭው ዓለም የሚያያት እንደ አንዲት ቆንጆና ጉዳት የማታደርስ በአንድ ትልቅ ባንክ ቤት ውስጥ የምትሰራ ልጃገረድ ሲሆን እሷ ግን የዲያብሎስ መልእክተኛ ነበረች። ስለዚህ አድማጮቼ ዛሬም በዓለማችን ብዙ አሊሶች አሉ። አስፈሪው ግኝት። አንድ ቀን እሷ ስራ ከሄደች በኋላ በቤት ውስጥ ያለውን ነገር ለማወቅ እየተዘዋወርኩ ማየት ፈለግኩ። ወጣት እንደመሆኗ መጠን ቤቷ በደንብ የተያዘና ሁሉ ነገር የተሟላላት የሚያምር ነበር። 4 የማቀዝቀዣ ቤቶች ነበሯት። አንዱን ስከፍተው የሰው ጭንቅላቶች፣ የደረቀና ትኩስ የሆነ የሰው ስጋ አየሁ። በጣራው ውስጥ ደግሞ አጽሞች ነበሩ። በሌላው ወደ ጥግ በነበረው ክፍል ውስጥ የውሃ ማሰሮ፣ በውስጡ ደም፣ በመካከሉም ላይ ትንሽ ዛፍ፣ ትንሽ ቅልና ቀይ ጨርቅ ጎን ሆኖ አየሁ። ከዚህ በላይ ልቀጥል አልቻልኩም። አሁን የሞተ ሰው እንደሆንኩ ራሴን አወቅኩ። ወዴትም ልሄድ እንደማልችል ሁሉ ለሚመጣው ለማንኛውም ነገር ሕይወቴን አስገዝቼ አፌንም ለጉሜ ሞትም ቢሆን ወይም ሕይወት መጠባበቅ ጀመርኩ። አሊስ ከመስሪያ ቤቷ ተመልሳ ስትመጣ በአስተያየቷ መስሪያ ቤት ሆና በቤት ያደረኩትን ሁሉ እንዳወቀችብኝ ገባኝ። ከጥንቆላውና ከአስማተኛው ዓለም ጋር ተዋወቅኩኝ። በሚቀጥለው ቀን ወደ አንድ ስብሰባ አብረን እንድንሄድ ጠየቀችኝ። መቼም አንድ እስረኛ ሆኛለሁና ሌላም አማራጭ ስለሌለኝ እሺ አልኳት። ከከተማው ወጣ ብሎ ወደሚገኝ አንድ ትልቅ ህንጻ ሄደን ስንደርስም የሚገባው ጀርባ ዙሮ እንደሆነ ነገረችኝ። ምድር ቤት ውስጥ ወደሚገኝ ትልቅ አዳራሽ በኋላ የገባሁ። ከኔም በኋላ እሷም በዚያው አኳኋን ገባች። አዳራሹ በጣም ሰፋ ያለና 500 ያህል ወንዶችና ሴቶች ክብ ሰርተው የተቀመጡበት ነበር። ከነርሱም በላይ ጭንቅላቱ ብቻ የሚታይ ነገር ግን የተቀረ ሰውነቱ የሌለው ሰው እንደ መሪ ሆኖ ተቀምጧል። ከነዚህ ሰዎች አንዳንዶቹ ተማሪዎች፣ አንዳንዶቹ ዩኒቨርሲቲ ለመጨረስ ጥቂት የቀራቸው፣ አንዳንዶቹ ደግሞ የዩኒቨርሲቲ ምሩቃን፣ አንዳንዶቹም መምህራንና የመሳሰሉት ናቸው። አሊስ በግድግዳው ያለውን ቁልፍ ስትጫነው ከወለሉ ውስጥ ወንበር ወጣና ተቀመጥኩበት።
ለእርሷም እንዲሁ አድርጋ ሌላ ወንበር ወጥቶ ተቀመጠች። ከዛም ለተሳታፊዎቹ አዲስ አባል መሆኔን አስተዋወቀችኝ። እነርሱም በጭብጨባ ተቀበሉኝ። ይህንንም በማድረጓ አሊስ እድገትን አገኘች። በስብሰባው ወቅት ምንም ሊገባኝ ያልቻለን ነገር ተወያይተው በስተመጨረሻ ሌላ ጊዜ ብቻዬን እንድመጣ በመሪው ተጠይቄ ስብሰባው አበቃ። ይህ ነበር እንግዲህ ከአስማተኛው ዓለም ጋር የነበረኝ የመጀመሪያው ትውውቄ። በዚያኑ ሌሊት ልክ በ8 ሰዓት አሊስ ከእንቅልፌ ቀስቅሳኝ አስደንጋጭ ነገሮችን ታጫውተኝ ጀመረ። እኔ እንደምታየኝ እንደማንኛውም ተራ ሰው አይነት አይደለሁም። እኔ ግማሽ ሰው ግማሽ መንፈስ፣ በይበልጥም ከመንፈሱ ነኝ። ከወደ ጥግ ባለው ክፍል የምታየው መናፍስት በቀኑ ውሎዬ እንዲመሩኝ በጠዋት ድግምቴ የምጠቀምበት ነው። ስለ አጽሞቹ ሌላ ጊዜ እነግርሃለሁ። ይህንን ስትለኝ ምንም ቃል አልተነፈስኩም። ስለ ዓለም ምስጢራት የሚያስረዱ መጽሐፎችን እንዳነባ መጣችልኝ። እኔም ሁሉም ነገር ለማወቅ ጉጉት በሆነው አእምሮዬ ለማንበብ ወሰንኩ። በአጭር ጊዜ ውስጥ በጣም ፍላጎት አደረብኝ። ታዲያ እሷም ይህንን ሁኔታዬን ወዲያው ስታይ እኔ ሳላውቀው ህንድ ወደሚገኘው የአስማተኞች ህብረት ስሜን ላከች። በፊት እንደተነገረኝ ወደዚያ ወደ ስብሰባው ስፍራ ብቻዬን ሄድኩኝ። ከዚያም 9 አዳዲሶችና አንዳንድ መስካሪያኖችን አገኘው። እኛም ሁኔታውን ወይም ስራውን መጀመራችን ስለነበር ወደ አዳራሹ መሃል ተጠርተን የሚከተሉት ነገሮች ተፈጸሙብን። መስኮት ለማጣበቅ የምንጠቀምበት አይነት የመሰለ የተለያዩ ምግቦች ቅልቅል በሆነ ነገር ሰውነታችን ታሸ። ይህ ሙሉ አባል ለመሆን ብቁ ያደርጋችኋል ተባለን። ዘይት የመሰለ ነገር በጠርሙስ ሆኖ እንድንጠጣ ተሰጠን። ይህ መልእክተኛ ለመሆን ብቁ ያደርጋችኋል ተባለን። በመጨረሻም ባሩድ የመሰለ ነገር በራሳችን ላይ ታሸ። ይህ ምስጢራቸውን ለማጥናት ይጠቅማችኋል ተባለን። አሁንም ታዲያ ልክ እንደ በፊቱ እኔ ሳላውቀው ይህ ያጀማመር ስነ ስርዓት በህንድ ሀገር ተመዝግቦ ኖሮ በማግስቱ ከነርሱ ደብዳቤ ደረሰኝ። በደብዳቤው ታዘዝኩት የተላከልኝን ደብዳቤ በደም ያቆሽሼ ወይም ደሜን ቀብቼ በፖስታ ቤት ሳይሆን እነርሱ በገለጹልኝ መንገድ እንድልክላቸው ነበር። እኔም ይህንኑ አደረግኩ። ከእንግዲህ አሁን ልክ ከዚህ ነጥብ በኋላ ወደ ኋላ መመለስ የለም። ወደ ኋላ መመለስ ሁልጊዜ ለእያንዳንዱ ግለሰብ እንደሚነገረው ሞትን የሚያስከትል ነው። እኔ ምንም ተስፋ የለኝም ብዬ ጨርሻለሁና ሌላ ማድረግ የምችለው ስላልነበረኝ እነርሱ ያሉትን ፈጽም። ከአሊስ ጋር ቃል ኪዳን። አንድ ቀን ማለዳ ጠዋት ቤት ውስጥ የሚፈጸም ጠቃሚ ስነ ስርዓት እንዳለ ነገረችኝ። ከሌሊቱ 8 ሰዓት በመዳህ የምትሄድ አንዲት ሕፃን ልጅ በሕይወት እያለች አመጣቻት። እያየኋትም አሊስ በጣቶቿ ደንቁራ የሕፃኗን ልጅ አይኖች ስባ አወጣቻቸው። የሕፃኗ ልጅ ጩኸት ልቤን ሰነጠቀ። ከዚያም ቆራረጠቻትና ደሙንም ስጋውንም በትሪ ላይ ዘርግፋ ብላ አለችኝ። እኔም ተቃወምኩ። እሷም ትኩር ብላ ስታይኝ ከአይኖቿ የወጡትን በቃል መግለጽ አልችልም። ሌላ ነገር ከመከተሉ በፊት ስጋውን ብቻ መብላት ሳይሆን ደሙንም መልሰው ጀመር። በዚህ ጊዜ እንዲህ አለችኝ። ይህ በእኔና በአንተ መካከል ቃል ኪዳን ነው። ምን ሳደርግ እንዳየህ ወይንም በአጠቃላይ ስለኔ አንዳች ነገር በምድር ላይ ለሚገኝ ለማንም ሰው አትናገርም። ይህንን ባደረግህ ቀን ግን አንተነትህ ያልቅልሃል። ይህንን ስትለኝ በጣም ፈራሁ። ማለትም ይህንን ባደረግኩ ቀን እገደላለሁ። ይህ ሁኔታ ከተፈጠረ በኋላ በውስጤ እንግዳ ስሜት ይኖረኝ ጀመር። ራሴን መቆጣጠር እስኪያቅተኝ ድረስ ተለወጥኩኝ። ለእናቶች የማስጠንቀቂያ ቃል። የቤት ሰራተኞቻችሁን ታውቃላችሁ? የእርሷ ወይም የእርሱ መሰረቱ ምንድነው? የልጆቻችሁን ሕይወት